ሲድሮ ይባላል። ለኛው ኢትዮጵያውያን ክሬት የተደረገ ለኛው ኢትዮጵያውያን የቀረበ ሌላ ፕላትፎርም ነው። ከቲክቶክ ጋር ተመሳሳይነት አለው። ነገር ግን ራሱ ቲክቶክ አይደለም። ለምሳሌ ኢንስታግራም፣ ፌስቡክ፣ ትዊተር፣ ዩቲዩብ እንደሚባለው ሲድሮ ደግሞ ራሱን የቻለ ሌላ ፕላትፎርም። ቀላሉ ገንዘብ መስራት ትችላላችሁ እዚሁ ኢትዮጵያ ውስጥ ሆናችሁ ማለት ነው። ሞኔታይዝ ማድረግ ትችላላችሁ። እንዲሁ ደግሞ ተጠቃሚዎችም ለሰዎች ጊፍት መስጠት ፈልጋችሁ ከዚህ በፊት ያው ቲክቶክ ውጪ ስለሆነ በዶላር ስለሆነ ያ ነገር ችግር ሆኖባችሁ ከሆነ አሁን ላይ እንግዲህ ሲድሮን በመጠቀም እዚሁ በኢትዮጵያውያን የክፍያ መንገዶች በመጠቀም ጊፍት ማድረግ ትችላላችሁ። የተሰጣችሁንም ጊፍት ክሬተሮች ማውጣት ትችላላችሁ። ሲድሮ አፕ እንግዲህ እንደ ቲክቶክ በኢትዮጵያ የመጀመሪያው ፕላትፎርም ነው። ይህ ፕላትፎርም እንግዲህ እንደ ዩቲዩብ እንደ ቲክቶክ በኢትዮጵያ ፎሎወራችን ወይም ሰብስክራይበራችን ባሳደግን ቁጥር ሞኔታይዝ ሆኖ ገንዘብ የሚከፍለን ፕላትፎርም ነው ማለት ነው። ይህንን ፕላትፎርም እንግዲህ ሁላችንም ፈጥነን በማውረድ ልንጠቀምበት ይገባል። ምክንያቱም አንድ ፕላትፎርም መጀመሪያ እንደመጣ ቀድመን መገኘት ነው ያለብን ለመጠቀም ማለት ነው፣ ጥቅሙን ለማግኘት ማለት ነው። አሁንም ይህንን አፕሊኬሽን ፕሌይ ስቶር ላይ ገብተን ሲድሮ አፕ ብለን ሰርች አድርገን አውርደን ወይም ዳውንሎድ አድርገን በጎግል አካውንት ነው የሚከፈተው። በጎግል አካውንት እንግዲህ ሳይን አፕ አድርገን አካውንቱን ከፍተን ልንጠቀምበት ይገባል ማለት ነው። ይህ አፕሊኬሽን በኢትዮጵያ ብር የሚከፍል ነው። ጊፍት ራሱ በኢትዮጵያ ብር መሰጣጣት ይቻላል። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ 10 ብር እንኳን ጊፍት ቢሰጡን ወይም ብንሰጣቸው ተደጋግፈን መለወጥ የምንችልበት ታላቅ ፕላትፎርም ነው። እንደምትመለከቱት የአፕሊኬሽን ስለተጠቃቀሙ ወይም ስለ ፕላትፎርሙ ይበልጥ ሲድሮ ምንድነው ወንድማችን አዶናይ ሰፋ አድርጎ አብራርቶታል። ወደ እሱ ቪዲዮ እንሂድና እናዳምጠው። የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዘው በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ሰዎች እኔንም ጨምሮ በጣም ብዙ ሰዎች እዚህ ቲክቶክ ላይ አልጎሪዝሙ አስቸገረን በጣም ችግር ሆነብን ስንል ሰምታችኋል። ብዙዎቻችሁ ይሄ ነገር አጋጥሟችኋል ብዬ አስባለሁ። ለዚህም ቪዲዮ እንግዲህ አልጎሪዝሙ እንዳይዘው ብዙ ጊዜ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት። በእኛ በኢትዮጵያውያን ክሬት የተደረገ በእኛው በኢትዮጵያውያን ሙሉ ለሙሉ ኮንትሮል የሚደረግ አልጎሪዝም አስቸገረን የሆነ ነገር ሆነ የሆነ ነገር ተፈጠረ እማትሉ ለክሬተሩ ነፃነት የሚሰጥ ለተጠቃሚ ደግሞ ዩዘር ፍሬንድሊ የሆነ አንድ ፕላትፎርም ወይም ደግሞ ለዚህ ችግር አንድ መፍትሄ ላትጠቃ እንግዲህ ይሄ መፍትሄ ሲድሮ ይባላል። ለእኛው ኢትዮጵያውያን ክሬት የተደረገ ለእኛው ኢትዮጵያውያን የቀረበ ሌላ ፕላትፎርም ነው። ከቲክቶክ ጋር ተመሳሳይነት አለው። ነገር ግን ራሱ ቲክቶክ አይደለም። ለምሳሌ ኢንስታግራም፣ ፌስቡክ፣ ትዊተር፣ ዩቲዩብ እንደሚባለው ሲድሮ ደግሞ ራሱን የቻለ ሌላ ፕላትፎርም ነው። እንግዲህ ክሬተሮች እዚህ ፕላትፎርም ላይ ክሬት በማድረግ የተለያዩ ሰዎች መድረስ ትችላላችሁ። ከዛ በተጨማሪ ደግሞ ለኛው ለኢትዮጵያውያን የተዘጋጀ ስለሆነ በቀላሉ ገንዘብ መስራት ትችላላችሁ እዚሁ ኢትዮጵያ ውስጥ ሆናችሁ ማለት ነው። ሞኔታይዝ ማድረግ ትችላላችሁ። እንዲሁ ደግሞ ተጠቃሚዎችም ለሰዎች ጊፍት መስጠት ፈልጋችሁ ከዚህ በፊት ያው ቲክቶክ ውጪ ስለሆነ በዶላር ስለሆነ ያ ነገር ችግር ሆኖባችሁ ከሆነ አሁን ላይ እንግዲህ ሲድሮን በመጠቀም እዚሁ በኢትዮጵያውያን የክፍያ መንገዶች በመጠቀም ጊፍት ማድረግ ትችላላችሁ። የተሰጣችሁንም ጊፍት ክሬተሮች ማውጣት ትችላላችሁ። ከሰሞኑን ደግሞ በፕላትፎርሙ በኔም ሆነ በሌሎች ክሬተሮች በጣም አሪፍ አፕዴቶች ተማላችሁ በደንብ ስለዚህ ፕላትፎርም ተብራርቶ ይነገራችኋል። ስለዚህ ስቴቱን እስከዛው ግን ሲድሮ አፕሊኬሽንን ከአፕ ስቶር እና ከፕሌይ ስቶር ላይ እያወረዳችሁ ሞክሩት።